ብቻዬን ላስከብረው የማልችለው መብቴ። ዶክተር አለማየሁ ዋሴ። ወደ ምዕራቡ ዓለም መሄድ ከጀመርኩበት ባለፉት 20 ምናምን ዓመታት በጣም ከሚደንቁኝ ነገሮች ውስጥ መሰረታዊ የፍጆታ ምርቶች እዚህ ግባ የሚባል ጭማሪ የማያሳዩ መሆኑ ነው። ተማሪው ሆኜ የሸመትኩት ዳቦ፣ ፍራፍሬ፣ እንቁላል፣ ዶሮ፣ ወተት፣ እርጎ፣ ቢራ፣ የንጽህና ግብዓቶች፣ የአውቶቡስና የባቡር ትኬት ዋጋ የሚያሳዩት ጭማሪ በሳንቲም የሚቆጠር ነው። ምክንያቱን ለማወቅ መጓጓት ያልቀረምና በተረዳሁት መጠን ለመግለጽ ያክል መንግስታቶቻቸው የተረጋጋ ማይክሮ ኢኮኖሚ መፍጠር መቻላቸውና እውነተኛ ነፃ የገበያ ውድድር መስፈኑ እንደ ምክንያት የሚጠቀስ ቢሆንም ዋናው ግን የሸማች ዜጎች ንቁ ተሳትፎ ነው። ማንኛውም የዋጋ ጭማሪ ግልጽና የተረዳ ምክንያት ከሌለው በቀር ከሸማቾች የተደራጀና ግልጽ ተቃውሞ ይገጥመዋል። ሸማች ዜጎች መክፈል መቻላቸውን ሳይሆን መብታቸውን ለማስከበር ቅድሚያ ይሰጣሉ፣ ለዋጋ ትኩረት ያደርጋሉ። በሌላ አነጋገር ፕራይስ ሴንሲቲቭ ናቸው። ያለአግባብ ዋጋ ተጨምሯል ብለው ካሰቡ በትብብር የመግዛት ታቅቦ ያደርጋሉ። ሀብታም ድሃ ሳይባል ሁሉም ይተባበራል። ነጋዴዎችና አምራቾችም ይህንን ጠንቅቀው ስለሚያውቁና የሚያስከትለውን የኪሳራ በትር ስለሚረዱ አይሞክሩትም። ከሞከሩትም የተለመደው ጠንካራ ታቅቦ ይገጥማቸውና ምርቶቻቸውን አውጥተው ለመድፋት ይገደዳሉ። ወደኛ ሀገር ስንመጣ ነጋዴዎችና አምራቾች ያለበቂ ምክንያት ዋጋ ሲጨምሩ ይህንን መቆጣጠር የሚችል ጠንካራ መንግስታዊ መዋቅርና ትጋት አለመኖሩ እንደተጠበቀ ሆኖ ህብረተሰቡም አመች ድባብ ሲፈጥር ይስተዋላል። አንዳንዱ እርሱ መግዛት መቻሉን የክብር መገለጫ፣ የሀብት ማሳያ አድርጎ ወይንም ከደረጃው ከፍ ያለለት ስለሚመስለው ሌሎች ሲከራከሩ እሱ ዘና ብሎ ይሸምታል። አንተ ከፊት ሆነ ስትከራከር ከኋላ ሆኖ ወንድም መግዛት ካልቻልክ እኛን አስቀድመን ይላል። ሌላው ደግሞ ተወደደና ሊጠፋ ይችላል ብሎ ሽሚያ ውስጥ ይገባል። ረዥም ሰልፍ ይፈጠራል። ሰርቶ ያገኘ ሰው ለዋጋ ትኩረት ይሰጣል። ያለ ጥራትና መጠን ልዩነት የዋጋ ጭማሪን የሚቀበል ጅል ወይም በልፋቱ የማይኖር ሰው ነው። ለዋጋ ትኩረት መስጠት የስልጣኔ ምልክት ነው። የገጠር ሰዎች አልፎ አልፎ ከተማ ለተግባራቸው ብቅ ሲሉ ምግብ ቤት ወይም ካፌ ገብተው ከመጠቀማቸው በፊት ዋጋ ይጠይቃሉ። የተጋነነ ከመሰላቸው ውድ መሆኑን ገልጸው ይከራከራሉ። ገንዘቡን ለፍተው ነውና የሚያገኙት። አንዳንዶቻችን እንስቅባቸዋለን። እውነታው ግን እነርሱ ስልጡን፣ እኛ ግብዞች መሆናችን ነው። አሁን የፋሲካ ዶሮ ከተወደደ በግና ፍሪዳ ጣሪያ ከነካ ሳንገዛ ብናሳልፈው ምን እንሆናለን? ሆቴል ገብተን የምግብ ሜኑ አይተን ውድ ነው ብለን አንወጣም። ካፌ ገብተን ማኪያቶ የቴሌለ ብር መሆኑን ስናውቅ ውድ ነው ብለን ጥለን አንወጣም። በጥቅሉ እናማርራለን እንጂ በጋራ ታቅቦ የማድረግ ልምድ የለም። ይህንን የስነ ልቦና ድካማችንን ጨካኝ ነጋዴዎችና ደላሎች ጠንቅቀው አውቀውታል። እናም ድንገት የጥረት ውዥብር ፈጥረው ዋጋውን ሰማይ ያደርሱታል። እንደ ማህበረሰብ የጋራ ድምፅ፣ የጋራ ውሳኔ የማሳለፍ ታቅቦ የማድረግ ልምድ የለንምና የዋጋ ንረት አለንጋ ይገርፈናል። በየትኛውም ዓለም ጨካኝ ነጋዴዎች የሚፈሩት መንግስትን ወይም ሕግን ወይም እስራትን ወይም የህዝብን እርግማን አይደለም። ነጋዴዎች የሚፈሩት ዋነኛው ጉዳይ ኪሳራን ነው። ስለሆነም የንግድ ስርዓቱን የሚያስተካክለው የመንግስት ሕግና ሕጉን የማስከበር ዲሲፕሊን ማጎልበት አንዱ ዘርፍ ሆኖ ዋናው አቅም ግን የህብረተሰቡ የተደራጀ መርህን የተከተለ ግብረ መልስ ነው። አንገዛም። በነገራችን ላይ ይህን አይነት ማህበረሰባዊ ግብረ መልስ የመስጠት ልምድ ካላዳበርን ለአምባገነን መሪዎች መደላደል፣ ለጉበኛ ባለስልጣናት ለም መሬት፣ ለኮንትሮባንዲስቶች ጥቅጥቅ ጫካ፣ ለደላላ ሲሳይ፣ ለጨካኝ ነጋዴዎች የሰባ ፍሪዳ ሆነን እንቀጥላለን። በየግላችን ልናስከብረው የማንችለው መብታችን በጋራ ማስከበር እንልመድ። ትንንሽ የሚመስሉንን መብት ለማስከበር ሕግ ለማስጠበቅ በጋራ የመቆም ልምድ ካዳበርን ከፍ ያለውንና ውስብስብ የፖለቲካ መብትን ማስከበር ቀላል ይሆናል። በጥቅሉ በመንግስታችን መሰረታዊ ድክመቶች የማዝነውን ያክል በማህበረሰባችን አንዳንድ ጠባዮች መከፋቴን መደበቅ አልፈልግም።